ይሆን ትናንትም በየገጠሩ የከብት ጭራ እየተከተለ የሚሄድ ዛሬም በኦሮሚያ ከተሞች አዳማም ቢሾፍቱም ጅማም በሁሉም ከተሞች እየተስፋፉ የኦሮሞ ገበሬ እየተፈናቀለ ነው አዲስ አበባን ጨምሮ ዛሬም እያፈናቀላችሁ ነው የኦሮሞን ገበሬ ሁለት ተፈናቅሎ የመጡትን ወገኖቻችን ካምፕ ሰርታችሁ እየተሰቃዩ ነው ዛሬም ጭምር ያሉት ሚል ጥያቄ በግል አቀረቡልኝ ከተማ በጣም ወሳኝ ነው የኢኮኖሚ ማዕከል ነው የፖለቲካ ማዕከል ነው ነገር ግን ኦሮሞን ከከተማ ያሳደዳችሁ ነው ብሎ ላቀረቡልኝ ጥያቄ አይደለም አልተሰደደም ማለት አንችልም ከተማ ሲስፋፋ ሲያድግ ሌላውን ይጎዳል ሌላውን ይጠቅማል ይሄ ነባራዊ እውነታ ነው ኢትዮጵያ ላይ ኦሮሚያ ላይ ብቻ ሳይሆን በሌላውም ዓለም ይሄ ሀቅ አለ ይሄ እውነት አለ ነገር ግን ኦሮሞን ከከተማ ያሳደድን ያስወጣን ሳይሆን እንዲያውም ወደ ከተማ እንዲገባ ያደረግን ነው ስህተት ነው ውሸት ነው የሚል መልስ ነው የሰጠው የሚፈናቀሉ ሰዎች አርሶ አደሮች ቢኖሩም ተገቢውን ነገር በኦሮሚያ ከተሞች እና በዙሪያው ባሉ አርሶ አደሮች መካከል ተገቢውን ነገር ያደረግን ወደ ከተማውም እንዲጠቃለሉ የግብርና ስራቸውንም እንዲሰሩ ያደረግን ያለነው ያፈናቀልን አይደለንም እውነት ነው ያልከው ነገር ከተማ ፖለቲካን ይወስናል ከተማ ኢኮኖሚን ይወስናል ይሄ እውነት ነው የሚካድ ነገር አይደለም ግን ከከተማ ያፈናቀልን አይደለንም በጥቃቅንና አነስተኛ ምናደራጃቸው ወጣቶች በተለይ ንግድ ላይ ገጠር ላይ ሆኖ አይደለም እየነገደ ያለው ከተማ እየገባ ነው ይሄ ከተማ መግባት አይደለም ወይ ኦሮሞ ከከተማ ማፈናቀል ነው ወይ ከሶማሌ ክልል ተፈናቅሎ የመጡትን ወገኖቻችን ከተሞች ላይ ማስፈር ከከተማ ማፈናቀል አይደለም ከተማ እንዲኖሩ ያደረግን ነው ተጨባጭ እውነታ ይሄ ነው አዲስ አበባም ቢሆን ትናንት አፈናቅሏል የኦሮሞን አርሶ አደር በግፍ የግፍ ተፈጽሞባቸዋል ነገር ግን የአዲስ አበባ አስተዳደርም አጣርቶ አጥንቶ በግልጽ እንዲያቋቁማቸው እየተደረገ ነው ያለው ይሄን ነው ያልኩኝ ኢንቴንሽኑም ይሄ ነው የተጠየቁትም ይሄ ነው የመለስኩትም መልስ ይሄ ነው ይሄን መናገሬ ወንጀልነቱ ምኑ ጋር ነው ጥፋትነቱ ምኑ ጋር ነው እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም እንኳንስ እንዲ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም እንዴት አድርጌ ነው እኔ 5 እና 6 ሚሊዮን የአዲስ አበባ ነዋሪ ዴሞግራፊ ሊቀይር የምችለው በምን ሂሳብ ከኦሮሚያ አምጥቼ አዲስ አበባ ላይ እንዴት ነው ማሰፍረው በዚህ ሀገር ውስጥ ለማ ብቻ ነው እንደ መንግስት ሁሉን አድራጊ ፈጣሪ መሬቱ እኮ ባለቤት አለው አዲስ አበባ ላይም ቢሆን ህንጻውን ባለቤት አለው መንገዱን ባለቤት አለው የት ነው የሚሰፍረው ይቅርና በሺዎች 10 ሰው ዛሬ አዲስ አበባ ላይ ማስፈር ይቻላል ቀበሌ የለው አዲስ አበባ ክፍለ ከተማ የለው የከተማ አስተዳደር ከንቲባ ካቢኔ የለው ነው ወይስ አየር ላይ ነው የምናሰፍረው ወይስ የሰው ልጅ መርካቶ የሚገባ ካርቶኒ ነው ተጠቅልሎ መርካቶ የሚገባ ቃ ነው እንዴት እንደዚህ እኔ ይሄን በማድረግ ለኦሮሞ ህዝብ ምንድነው የሚጠቅመው እንዳውድሉ ቢኖረኝ እዚህ ባሰብ ለኦሮሞ ህዝብ ምንድነው የሚጠቅመው ከተማ አዲስ አበባ ላይ አዲስ አበባ ብቻ ነው እንዴ አዳማ እኮ ትልቅ ከተማ እኮ ነው ከአዲስ አበባ ያልተናነሰ ሻሸመኔ እኮ ትልቅ ከተማ እኮ ነው ጅማ ትልቅ ከተማ ነው ከተማ ከሆነ እንደዚህ አይነት ሐሳብ የለንም እንደዚህ አይነት ቅዠት የለንም አላልኩ
ላስበውም አልችልም ነገር ግን ጠንካራ አቋም አለኝ ከአዲስ አበባ የተፈናቀሉ የኦሮሞ አርሶ አደሮች ለማጋነን አይደለም ሚዛኑን ያልጠበቀ ስለሆነ አይደለም በደንብ አውቀዋለሁ የግፍግፍ ተፈጽሞባቸዋል መቋቋም አለባቸው የሚል ጽኑ እምነት አለ ይሄ የሚባለው ነገር ውሸት ከሆነ እዚህ ያለው አዲስ አበባ ላይ ያለው ባለሙያ ወጣ ብሎ ወደ ሲኤምሲ ወደ ጎሮ ወጣ ብሎ ለምን አያጠናም ምን ሆነ ያስተው እኔ የሚባለውን የሚስተጋባውን ያህል እንደው የችግሩን ያህል ተነግሯል ወይ የጉዳቱን ያህል መጠን ያህል እውነት ተነግሯል ወይ እዚህ ደሳሳ ጎጆ ለየኖረ ከጎኑና ከጎኑ ምን የመሰለ ቪላና ህንጻ የሚኖርበት አገር ላይ እኔ ኦሮሞ ስለሆነ አይደለም ማንንም ቢሆን አይጠቅመንም ሀዲያም ወላይታም ቢሆን መስተካከል አለበት መብት አላቸው ኢትዮጵያውያን ናቸው ኃጢያትነት የለውም ለኦሮሞ ማድላት አይደለም የፍትህ ጉዳይ ነው የእውነት ጉዳይ ነው ከዛ በስተቀር የአዲስ አበባን ዴሞግራፊ እንቀይራለን ምን ለማግኘት ምን ለመሆን በጤናማ አእምሮ እኮ ሌላ አዲስ አበባን እዚህ መገንባት ይቻላል እኮ ሌላ አዲስ አበባ መገንባት ይቻላል በዚህው እንደ አጭቀን እዚህው ላይ ሞተን ካልተገኘን ለምን 4-5 ከተማ ትልልቅ ከተማ መገንባት አንችልም ይሄ ድል የለንም መሬቱ የለንም ይሄ ቀና ሐሳብም ይያለ እንዴት ግራ ይታሰባል ላስበውም አልችልም ነገር ግን ከሶማሌ ክልል የተፈናቀሉትን ከተሞች ላይ አስፈረናል ድብቅ አይደለም በጨለማ አይደለም በጠራራ ፀሐይ እዚህ ያላችሁ የምትመሰገኑ ባለሀብቶች ቤት ሰርታችሁ መንግስት አይደለም እዚህ ያላችሁ ብዙ በስምም ማቃችሁ በጠራራ ፀሐይ ለምን እሱም ቢሆን ለዴሞግራፊ አይደለም ከተማ ቢገቡ ኃጢያትነት የለው ከዛ ክልል ተፈናቅሎ የመጣ ነጋዴ ነው አብዛኛው ገበሬ አይደለም ከተማ ላይ የሚኖር ነጋዴ ህይወቱን ሊቀጥል ከተላመደው ጋር ማጎዳኘት ማስተሳሰር ነው እንጂ ገጠርም ማስፈር ይቻላል ገበሬ ግን ሊሆን አይችልም ልምዱ ስለሌለው አስፈረንም እኮ ተቸግሯል ዛሬ እየተቸገረን ያለው ለፖለቲካ ጥቅም ብለን ነው እንደ በሰው ህይወት ላይ እየቀለድን እየተጫወትን ፖለቲካን እናስተካክለው ስለተቸገረን ነው ይሄንንም ያደረግነው ክፋት ስላሰብን አይደለም ተንኮል ስላሰብን አይደለም ደብቀንም አልሰራንም አስፈራናል ያን ባደርግ ደግሞ በህግም ስልጣን የለኝም እንደኔ በኦሮሚያ ላይ ማድረግ አልችልም ማፍርበት አይደለም ለኔ ወንጀል የሚሆነው ጥፋት የሚሆነው ኃጢያት የሚሆነው ለኦሮሞ ጠቅሜ ሌላውን ጎድቼ ከሆነ ኦሮሞ ሲገባ ሌላው እንዲወጣ ተደርጎ ከሆነ ይሄ ኃጢያትም ነው ወንጀልም ነው አላደረግንም ህሊና እስከሚያቅ ድረስ በዘር ሰውን በሰውነቱ ነን የማይወግል በማንነቱ አይደለም አላደረግንም ውሸት ነው ተቀነባብሮ ዘመቻው አለ በእኛ ላይ የተቀነባበረ የተደራጀ ዘመቻ አለ ለማጠልሸት ተፈልጎ በዚሁ መድረክ ላይ እኔ ስለ ኢትዮጵያዊነት ስለ አንድነት 1001 ነገር ተናገር ለምን እሱን እንኳን አላወጡትም ፈልገው እንደ ቅርጫ እኔ በድብቅ የምናገረው ነገር የለኝም የማምንበትን ፊት ለፊት ከመናገር እምፈራ ሰው አይደለሁም በማንኛውም መድረክ ላይ ማንንም ሚዲያ እንዳይገባ ከልክያ አላቅም እዚያ ሀገር ውስጥ ያለ የግልም የመንግስት ሚዲያ ባለበት በፊት ለፊት በጠራራ ፀሐይ ነው የምናገረው የማምንበትን ይጣቅማል ብዬ የምለውን እናገራለሁ ነገም ስናገር ኖር ያለው ስናገር ለማስመሰል አይደለም ግን ዴሞግራፊን እንቀይራለን ይሄ ሰይጣናዊ አስተሳሰብ ነው ቀና አስተሳሰብ አይደለም እንዴ አይነት ኢሉዥን የለኝም እንዴ አይነት ስብዕና የለኝም እኔ በግሌ ማንንም የፈለገውን ቢል ኢትዮጵያዊነት ሊሰጠኝና ሊነሳኝ አይችልም ማንንም ሊያጥም ይገባል የራሴ ጉዳይ ነው
ማንንም ሪኮግናይዝ ስላረገኝና ስላረገ አይደለም እውቅና ስለሰጠኝና ስለከለከለኝ አይደለም ስለማምንበት ነው ትናንትም ዛሬም ነገም አምንበታለሁ ግማሹ ልዩ ሲቲዝን ስፔሻል ሲቲዝን የሆነ ይመስል ሲፈልግ የሚሰጥና የሚከለክል ዋጋ የከፈልንበት ነው ኢትዮጵያ እኔም በግሌ ዋጋ የከፈልኩበት ነው ብዙ ነገሮች ለህዝቡን ለማወናበድ ተብሏል ስልጣኑን ሁሉ ኦሮሞ ተቀለለ ለኦሮሞ ማስፈር ብቻ እኮ አይደለም የአዲስ አበባን መታወቂያ ለኦሮሞ አደሉ ስንት ግርግር እኮ ነው ያለው ውሸት ነው በርግጠኝነት የምነግራችሁ ውሸት ነው አዲስ አበባ ማለት አውሮፓ አይደለም የምንኖርባት ከተማ ነች ኢንቨስቲጌት እናድርግ እንዲህ አይነት ተራ ወንጀል ተሰርቶ ከሆነ ሁላችን እንወቀስ እንከሰስ እኔ ሆንኩ እዛ ያሉ የኦሮሞ አመራሮች መታወቂያን በመስረቅ ኦሮሞን አንጠቅምም መታወቂያን በመስረቅ ኦሮሞን እንጠቅማለን ብዬ አላስብም የኦሮሞ ህዝብ ጥያቄ ድብቅ ጥያቄ የለውም በአደባባይ ነው የጠየቀው በጨለማ አይደለም ለዘመናት ጠይቆ ዋጋ ከፍሎበታል ህይወትም ደምም በድብቅ የጠየቀው ጥያቄ የለም በድብቅ የሚመለስለት መልስ የለም ከተመለሰለት በጠራራ ፀሐይ በይፋና በግልጽ ነው መታወቂያ በመስረቅ አይደለም የኦሮሞ ህዝብ ጥያቄ የሚመለሰው ሰፋሪን በማብዛት አይደለም የኦሮሞ ህዝብ ጥያቄ የሚመለሰው የኦሮሞ ህዝብም እንዲያደርጉልኝ ብሎ አልጠየቀም ሰርቃቸው አምጡልኝ አላለም የዛሬ አመት እንግዲህ የሰማኝ ካልሆነ በስተቀር እኛም ወደፊት ለፊት ስንመጣ አገርንም ክልልንም ስንመራ ሰርቀን የኦሮሞን ህዝብ ሀብታም ለማድረግ አይደለም የኦሮሞን ህዝብ ሀብታም የምናረገው እውነተኛ ፍትህ እውነተኛ እኩልነት ኢትዮጵያ ላይ እንዲረጋገጥ በማድረግ ነው ኦሮሞን የምናስከብረው በግልጽ ነው ለኦሮሞ ህዝብ የተናገርኩት ትክክል ነው ያለው ኦሮሞ ህዝብ ስርቆት ኦሮሞን ህዝብ አያስከብረው ማንነቱም አይደለም እውነትም መስራት ፍትህም መስራት እኩልነትም መስራት ነው ለኦሮሞ ህዝብ የሚጠቅመው ጥያቄ ይሄ ነው እንጂ የማንንም የበላይ ልሁን የማንንም የበታች ልሁን የሚል ጥያቄም ህልምም የለው እኔ ኢትዮጵያዊነት ብሎ ከዳን ተንሸራተተ ባህር ዳር ሄዶ ሱሴ ብሎ አታለለን የሚለው ለመሆኑ እኔን ከማጋ ነው ውል የገባሁት ቀብድ የሰጠኛል እንደ ስለ ኢትዮጵያዊነት ስበክ ቀብድ የሰጠኝ እኮ የለም የተፈራረምነው አካል የለም ወይስ ለምርጫ ካምፔን ነው ያደረኩት የዛኔም እኮ ነው ፕሬዝዳንት የኦሮሚያ ምክር ቤት መርጦኝ የኦሮሚያ ክልል ፕሬዝዳንት ነበርኩኝ የምረጡኝ ዘመቻ ነው ከዚህ ባህር ዳር የወሰደኝ እንደው የምረጡኝ ዘመቻ ሆኖ አንድ ካርድ በኔ ኮሮጆ ውስጥ ያስገባልኝ ሰው አለ እንዴ ወይስ ታይታና ዝናን ለመፈለግ ነው አይደለም የኢትዮጵያ ህዝብ እውነቱን ማወቅ ይገባዋል በግልጽ መናገር የምፈልገው እኔ ከዚህ ሮጬ ባህር ዳር ሲሄድ ሴራ ፖለቲካ ለመስራት አይደለም ደባ ፖለቲካ ለመስራት አይደለም እውነትን ይዤ ነው የሄድኩኝ የኔም ባልደረቦች አባገዳዎችም ተከትለውኝ የሄዱት ፍርሃት አለኝ እኔ እዚህ ሀገር ውስጥ ተው ሌላው ስጋት ነበረኝ ያው እኔ የዚህ ህዝብ መሪ ሆኜ ባለሁበት ዘመን ደም እንዳይፈስ አልፈልግም ታሪክ የማቆሸሽ አልፈልግም ስጋት ነበረኝ ፍርሃት ነበረኝ እዚህ ሀገር ውስጥ እስከ አፍንጫው ድረስ ጥላቻ ነበረ ጥግ የደረሰ ጥላቻ እነኚህ መፈናቀል ምንም እንላቸው ዝም ብሎ እኮ የመጡ አይደሉም ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን ጥላቻ ጠላት የበዘበዘ የገደለ
ጡትህን የቆረጠ ዘርህን ያጠፋ እየተባለ የተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ደሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። ፍርሃት ነበረኝ። አምና በነበርንበት ስሜት አምና በነበርንበት ደመና እንዲሁ ብንቀጥል ኖሮ እዚህ ሀገር ላይ ይደርስ የነበረው ጥፋት ቀላል አልነበረ። አውቀዋለሁ፣ አይቼዋለሁ። ለምንም አይደለም። በተለይ በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እኔ እሱ አስፈርቶኛል፣ መደበቅ አልፈልግም፣ አሳስቦኛል። ይሄን ጉዳይ መልክ ካልቀየርን ኤንቫይሮንመንቱን ካልቀየርን እንደዋዛ በእጃችን ላይ የሺዎች ህይወት ይጠፋ ነበር፣ ደም ይፈስ ነበር፣ ሌላ ሩዋንዳ እዚህ ከተሰት ነበር። እኔ እሱ ነው አስሩጦ የወሰደኝ። ዛሬ ኢትዮጵያዊነት ያዋጣናል፣ አንድነት ያዋጣናል ብዬ መስበኬ መናገሬ ለዛ መስራቴ ኃጢአትነቱ ምኑ ጋር ነው? መገንጠል አለብን ማለት ነው እንደነበረብኝ? እሱ ነው መፍትሄው? መገንጠል ነው የሚያዋጣን ማለት ነበረብኝ? ያን በማድረጋችን ይጠፋ የነበረውን ህይወት አድነናል። ይፈስ የነበረውን ደም አድነናል። የሰላም እንቅልፉን ተኝቶ ለሚነሳው ሰው ይሄንማ ለማስተውል ሰው ቀላል ሊመስለው ይችላል። ይጠፋ የነበረው የደሃ ህይወት ቀላል አልነበረም። በዛን ጊዜ በነበረው ስሜት ግልፍተኝነት ጥግ የደረሰ ጥላቻ የኦሮሞ ህዝብም በውስጡ ላሉት ኢትዮጵያውያኖች ባለውለታ ነው። እውነቱን ለመናገር ዋይዝ ህዝብ ነው። መልካም ነገርን አድርጓል። በራሱም እኛንም አድምጦን ሰምቶን አንድነት፣ መተባበር፣ መደማመጥ፣ መቻቻል ያሻናል ያዋጣናል ብለን ስንል ትክክል ነው እውነት ነው ብሎ ሰርቷል። ዛሬ እውነቱን ለመናገር አዲስ አበባ ላይ ቁጭ ብሎ አማራ ተፈናቅሏል። ዛሬ ነው እንዴ 27 ዓመት አልተፈናቀለም? ማን ያልተፈናቀለ? ኦሮሞ አልተፈናቀለም? ከቤኒሻንጉል፣ ከሶማሌ፣ ከኦሮሚያ ውስጥ ሳይቀር ኦሮሞ ተፈናቅሏል። ባይገርማችሁ ከኦሮሚያ ውስጥ ከጉጂ የሐረርጌ ኦሮሞዎች ተፈናቅለዋል። ማን ያልተፈናቀላል? እኛ ዛሬ ያመጣነው ጣጣ ነው ወይስ ለዘመናት ሲሰራበት የጥላቻ ፖለቲካ የጠላትነት ፖለቲካ ያመጣው ጣጣ ነው? ዛሬ የፈጠርነው ነው ይሄ? አዲስ አበባ ቁጭ ብሎ እኔ አማራ ተወካይ ነኝ፣ የጉራጌ ተወካይ ነኝ፣ ያዙኝ ልቀቁኝ ቡራ ከረዩ የሚለው ሰው ይሄ ሁሉ አመት ይሄ ሁሉ በደል ሲደርስበት የት ነው የከረመው? ከኔ በፊት የመናገር ሞራል ብቃት የለው። እውነቱን ለመናገር እዚህ አዲስ አበባ ቁጭ ብሎ ውጪ ቁጭ ብሎ ከሚናገረው ከሚጽፈው በላይ እኔና ባልደረቦች የኦሮሞ ህዝብ ነው ሴቭ ያደረገው፣ ይሄን ህዝብ ፕሮቴክት ያደረገው፣ ነፍሱን ያተረፈው። ምን እንደብቃለሁ? የዛሬ አመት በትግራይ ተወላጅነታቸው እንዴት ነው ይታየ የነበረው? የትግራይ ተወላጅ ስንቱ ነው በየንትኑ ብዙ ነገር ለማድረግ ሲቋምጥ የነበረው? ምንም የማያውቅ ደሃ ኢትዮጵያዊ የትግራይ ተወላጅ በመሆኑ ሲሳቀቅ በአገሩ ላይ የነበረው የዛሬ አመት እንዲሁ ዝም ብለን ብናይ ኖሮ እውነት እንዲሁ ያልፍ ነበር? ዛሬ ቀን እቺ ቀን እንዲህ ትሆን ነበር? ዛሬ ስለ ኢኮኖሚ እድገት እንደምናወራው ስለ ዲሞክራሲ ነው፣ እሱን ማውራት እንችል ነበር? የትግራይ ተወካዮች ነን ከሚሉት ግለሰቦች በላይ ኦሮሚያ ውስጥ ላሉት የትግራይ ተወላጆች ኦሮሚያ ውስጥ ስላሉት ትግራይ ተወላጆች ለመናገር ከኔ በፊት ሞራል የላቸው። በግልጽ መናገር ፈልጋለሁ።
የኦሮሞ ህዝብ አቃፊ ህዝብ ነው አግላይ ህዝብ አይደለም ጽንፈኛ አይደለም አቅፏቸዋል አድነናቸዋል ፕሮቴክት አድርገናቸዋል ተግባራችን ይሄ ነው ማንነታችን ይሄ ነው የኔ ማንነት እኔ ያ ቢፈጠር በስህተት በስሜት አንድ ቦታ ብትጀመር ምን ሊሆን እንደሚችል መገመት ያቀተናል ብዬ አላስብም እግዚአብሔርም ረድቶን ሰው ተፈናቀለ ነው አይደለም ሰው በመፈናቀሉ ደስ የሚለው ሰው የለም ሰው ከሆነ ግን ተፈናቅሎም ቢሆን ነገ እናቋቁመዋለን ህይወቱ እንኳን ተረፈ እንኳን ህይወቱ አልጠፋ ያን በማድረጌ እኔ ማንንም አላታለልኩም ማንንም ላይ ድራማ ልሰራ አይደለም እውነተኛ ማንነቴ እሱና እሱ ነው ነገ ማምንበት ለኢትዮጵያ ህዝብ ለኦሮሞ ህዝብ አንድነቱ ነው የሚጠቅመው አንድነት ምርጫ አይደለም ለኢትዮጵያ ህዝብ ምርጫ አይደለም ስንፈልግ የምንወስደው ስንፈልግ የምንጥለው አይደለም አምንበታለሁ ማመን ብቻ አይደለም ለዚህ ሰርቻለሁ ለፍቻለሁ ዋጋ ከፍያለሁ የኔ ባልደረቦችም ዋጋ ከፍለውበታል ውጤትም አምጥተናል እኔ ስንሰራ ዝናን ለመፈለግ አይደለም ዕውቅናን ለመፈለግ አይደለም ማንም ዕውቅና ሰጠን አልሰጠን ህሊናዬ ንጹህ እስከሆነ ድረስ ለኔ በቂ ነው ህሊናዬ ስለዚህ አሁንም ኢትዮጵያዊነት ያለ ሀፍረት እናገራለሁ ነገም ኢትዮጵያዊነት ሱስ ነው ለኢትዮጵያ ህዝብ ስለ አንድነት ሳወራ ከማንም በላይ ከመወክለው ማህበረሰብ ለኦሮሞም እሱ ይጠቅማል ብዬ ስለማምን ለኦሮሞ ህዝብ ለአማራ ስላሰብኩ አይደለም ለጉራጌ ለትግሬ ስላሰብኩ አይደለም ለኦሮሞ ህዝብም አንድነት ነው የሚጠቅመው ለእንደኛ አይነት ደሃ ብዙ ድርቶ ያለብን ህዝብ መከፋፈል አይጠቅመንም የሚያዋጣን የሚጠቅመን አንድነት ነው መተባበር ነው መተሳሰብ ነው መቻቻል ነው የሚጠቅመን ይሄን አምንበታለሁ ለዚህ ደግሞ ትናንት አይደለም ነገም እሰራለሁ በአደባባይ ጽንፈኝነት አይጠቅመንም ለማንናችንም አይጠቅመንም ያዘው ልቀቀው አይጠቅመንም መጠፋፋት ካልሆነ በስተቀር እቺን አገር እንበትን ብለን ካላንን በስተቀር በትነን እኛም እንጥፋ ብለን ካላሰብን በስተቀር አይጠቅምም አማራጭ የለንም አንድነት ምርጫ አይደለም ለኢትዮጵያ ህዝብ ለኢትዮጵያ አሁንም ኢትዮጵያ ትልቅ አገር ነው ደሃም ብንሆን አፍሪካ ከኢትዮጵያ ውጭ ለብቻ ስሟ ሊነሳ የሚችል አይደለም ከናይጄሪያ ቀጥላ ግዙፍ ትልቅ አገር ነች ኢትዮጵያ ዛሬ እኛ እድል ስላገኘን እድል ስለጣለብን ቺን አገር መሰብሰብ ነው እንጂ አፍርሰን መሄድ አፍርሰን ቆሻሻ ነገር ሰርተን ቆሻሻ ታሪክ ጥለን ማለፍ አንፈልግም እኔም ባልደረቦቼ በዚህ ደሃ መሐከል ሃይማኖቱን እየቆጠርን ዘሩን እየቆጠርን ጎሳውን እየቆጠርን እየለየን አንዱን ጠቅመን አንዱን ጎርተን አንዱን ከፍ አድርገን አንዱን ዝቅ አድርገን ታሪክ እንሰራለን ብለን አናስብም ሁሉም የደሃ ኢትዮጵያ ህዝብ ተጋግዞ ችግሩን ተማምኖ ተነጋግሮ ፈትቶ አንድ ላይ እንዲኖር ነው የምንፈልገው እቺን አገር የመበተን ህልም የለንም እንዲህ አይነት ኃጢአት ክፋት መስራት አንፈልግም እንዲህ አይነት ህልም የለኝም ተግባሬም ይሄን አሳየም እውነቱን ለመናገር ለዚህች አገር አንድነት ዋጋ ከፍያለሁ ጥሩ ስራም ሰርቻለሁ ባለውለታም ነኝ ማንንም ቢል ባይል በግሌ ከአዴፓ ጋር
የአማራ ዴሞክራሲያዊ ፓርቲ ጋር እንደ ተለያይታችኋል ይባላል ሸውዳችኋል ይባላል ስልጣን ቀምታችኋል ይባላል በእርግጠኝነት የምነግራችሁ ከትናንት በላይ ዛሬ ኦሮሚያ ላይ ሆኜ ጎንደር ለምን እንዲሆነ ማርቆስ ለምን እንዲሆነ ብዬ ለመናገር ለመደመጥ ከትናንት በላይ ዛሬ መብት አለኝ እኔ የሚሰማኝ አመራር ባህር ዳር ላይ አለ ጅማ ላይ ለምን እንዲሆናል ባሌላ ለምን እንዲሆናል ብሎ የሚደመጥ የሚሰማ አመራር ባህር ዳር ላይ አለ ዛሬ እስከሚገባ ምንም ችግር የለም በመካከላችን ችግር ያለው ፌስቡክ ላይ ነው ሶሻል ሚዲያ ላይ ነው ያለው ግማሹን እየሳሉ ጀግና ስንት ያልተነገረላቸው ስማቸው ያልተነሳ ጀግኖች አሉ ከአማራ ወጣቶች ያልተነገረላቸው ምንድነው ከአዴፓ ጋር ያገናኘን ምንድነው ትናንት ያስተሳሰረን ጋብቻችን ያንድ ሰሞን ጋብቻ ነው ማምንበት ማላፍርበት የኢትዮጵያ ህዝብን አንድ ለማረግ ከምንም በላይ ታሪክ ኃላፊነት የጣለብን ዛሬ መሪዎች በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን ሁለታችንም ሁለት እነኚህ ትልልቅ ግንድ ህዝቦች አንድ ሆነው ሌላውን ኢትዮጵያዊም አቅፈው ወደፊት አምጥተው እቺ ሀገር ሰላም እንድትሆን ማድረግ አለባቸው ዛሬ ሳይሆን ነገ ኢትዮጵያ ሰላም እንድትሆን እነኚህ ህዝቦች አንድ መሆን አለባቸው ራሳቸው አንድ ሆኖ ሌላውንም አንድ ማድረግ አለባቸው ብለን በጽኑ እናምናለን እኛም የአማራ አመራሮችም እናምናለን ትናንት ስንስማማ በሆነ ወቅት ላይ የሆነ ነገር ሲቀየር ስልጣን እንደ ቅርጫ እንከፋፈላለን ብለን ተነጋግረን አናውቅም እውነቱን ለመነጋገር ያጋመደን ያስተሳሰረን ፍቅር አይደለም ችግር ነው ችግር ስቃይ መከራ ነው ያገናኘን እኛ እኮ ትናንት ስንገናኝ ነገ ስልጣን አግኝተን ፕሬዝዳንት እንሆናለን ሚኒስትር እንሆናለን ህልም አልነበረንም እኛ ሞተን እቺ ሀገር ከመፍረስ ትዳን ምን ንጋፈጠው ስንጋፈጥ ሁላችንም ነፍሳችንን አስይዘን ገንዘብ አይደለም ነፍሳችንን መተከያ ያለላት ነፍሳችንን አስይዘን እንጂ በሆነ ወቅት ላይ የሆነ በአጋጣሚ ሲገኝ አንዱ አንዱን ነጥቆ አንዱ አንዱን ቀድሞ እንዲህ አይነት የህፃን ጨዋታ ለመጫወት አይደለም ነፍሳችንን አስይዘን ነው መጀመሪያ ከተላላኪነት ራሳችንን ነፃ እናውጣ ሁለተኛ ታሪካችንን አበላሽተን አንጥፋ እቺ ልትፈርስ የተመሰቃቀለች ጫፍ ላይ የደረሰችን ኢትዮጵያ አደናናት ብንሞትም እንሞት ይሄን ደግሞ እንጋፈጥ ብለን ነው አንድና አንድ ሆነን የሰራ ነው የለፋ ነው አልተናገርንም እኮ ብዙ ነገር አለ ብዙ ያልተነገሩ የዛሬ አመት ነገሮች እንደዚህ ሲቀየሩ አንዳንድ ዛሬ አለቆቻችን ዛሬ የሆነ ነገር ትዛለኝ ሰው ሞቶ ሐውልት ላይ የሚጻፈው አንድ ጥቅስ ሩጫዬን ጨርሻለሁ የሚል እኔ ዛሬ እንኳን በሞት አይቆረቆረኝም ዛሬ በሞት አጽሜ በሰላም ያርፋል አይቆረቆረኝም ያሉ ሰዎች ጭምር ነው ዛሬ በህይወት እኛ እኮ ዛሬ በእውነት የኢትዮጵያ ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ላይ መድረስ የሚገባን ሰዎች አልነበርንም እኮ ትርፍ ህይወት ነው እኮ የኖርን ያለነው እኛ ትርፍ ህይወት ይሄ ነው ዛሬ ለስልጣን ሮጠን አንተን ቀደምከኝ የለም በእኛ መካከል በማንኛውም ጉዳይ ላይ ሹመት የሚባል ይታወቃል እዚህ ሀገር ስንት ሚኒስትር መስሪያ ቤት ነው ስንት ባለ ስልጣን ነው ስንት ኮሚሽን ነው
ይታወቃል ከሁላችን ንግግር ምክክር ዕውቅና ውጭ አንድ ግለሰብ ማንንም የሾመ ሻር የለም ተነጋግረን ነው የምንሰራው ተወቃቅሰንም ቢሆን ሰክነን እየተነጋገርን ነው አብረን እየሰራን ያለን ነገም እየተነጋገርን አብረን እንሰራለን እየተወቃቀስን መነጋገር በሚገባን እየተነጋገርን አብረን እንሰራለን